ሰላም እንዴት ናችሁ? እስኪ ዛሬ አንድ ነገር ከአንድ ነገር ጋር አያይዤ ልንገራችሁ። ሁሌ ስራ ቦታ ስትሄዱ የመጀመሪያው ስራ በተቀጠራችሁበት አካባቢ ስለምትሰሩት ስራና ስለ ጆብ ዲስክሪፕሽን ወይም የሆነ የግል ድርጅት ምናምን ከሆነ ደግሞ የምትሰሩት ድርጅቱ የሚተዳደርበት የህብረት ስምምነት ምናምን ይኖረዋል። ከዛ ውጭ ከወጣችሁ እንደምትቀጡ ታውቁታላችሁ። ስለዚህ ያን ነገር አታደርጉም። ለምን? ራሳችሁን ስለምትወዱ ማለት ነው። ራሳችሁን ስለምትወዱና ያን ነገር ካደረጋችሁ ከዛ ድርጅት ስለምትባረሩ፣ ስራ ስለምታጡ፣ ለጊዜው መንቀሳቀሻ ብር ስለሚያስፈልጋችሁ ከዛ ቤት ከወጣችሁ ደግሞ ያንን ነገር እንደምታጡት ስለምታውቁ ከዛ ነገር ትቆጠባላችሁ። እውነት ፈጣሪ መኖሩን የሚያውቅ ሰውና ራሱን የሚወድስ በፈጣሪ የሚያምን ማለት ነው። ለምን መጥፎ ነገር እናደርጋለን? በፈጣሪ ካመን ያ ነገር መጥፎ ነገር ስናደርግ ራሳችን ላይ ቅጣት እያወጅ መሆኑን እንዴት ረሳ ነው?